ሰላሙ አለይኩም ወራህመቱላህ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ለእናንተ ብዬ የምር ወላሂ ከልቤም ነው። አንደኛ እኔ ያልኩት ነገር ነበረኝ። እኔ መድኃኒቱን ካገኘሁኝ እናገራለሁ አሳያቸውም አለሁ ብያለሁኝ። የምር ማለት ነው። በደንብ ላስረዳቸው እስከ አጠቃቀሙ ድረስ ቪዲዮውን ደግሞ ስታዩ ላይክ አድርጉ። ጠቃሚ ነገር ሲሆን ላይክ ብታደርጉ ለእናንተም ጥሩ ነው፣ ሌላውም ይደርሳልና እኔ በጣም ፊቴ በጣም በፊት ንጹህ ነበር ፊቴ። የሆነ ሰዓት ላይ ግን ዱባይ በነበርኩ ሰዓት ማለት ነው ከዱባይ መጥቼ አለቀቀኝም። ምህም መድኃኒቱን እስካገኘሁ ድረስ ማለት ነው። ያልሞከርኩት ነገር የለም። ጥሩ ነው የሚሉኝም ነገር ሞክላለሁ። ፋርማሲ ሂጄ መድኃኒት በጣም ብዙ ዱባይ እያለሁ ራሱ ዱባይ ብዙ ፋርማሲ ሂጃለሁ። ወላሂ ከገንዘብም ከሀሳብም ያልከፈልኩት መስዋዕትነት የለም ማለት ነው። እና አሁን ግን በጣም እኔ ለራሴ የገረመኝ በጥቂት ቀን ውስጥ ወይም አንድ ወር ባልሞላ ጊዜ ውስጥ በጣም ለውጥ የምታዩበት፣ ግን አንዱን ተጠቅማችሁ አንዱን የምትተው ከሆነ ውጤት አይኖረውም። ምን መሰላችሁ? እኔ መጀመሪያ ክሬሙ ብቻ ተሰጥቶኝ ተጠቅሜው ለውጥ አላየሁም። እንደኔ አይነት ያለባችሁ ግን አይታችሁታል። የኔ እንትኑ ላይ ፎቶውን ዝም አድርግላችኋለሁኝ። የዚህ አይነት ከሆነና በፀሐይ ምክንያትም ሊሆን ይችላል፣ ኩሽና ስለምትሰሩም ሊሆን ይችላል፣ በክሬም ምክንያት ሊሆን ይችላል። ብቻ እንደዚህ የመብለዝ እና የሆነ ብቻ ከፊታችሁ የተለየ ከረን የሚይዝ ከሆነ ሶስቱን ነገር ብትጠቀሙ የፀሐይ መከላከያው ከሐኪም ቤት የሚታዘዘው እና ዝም ብሎ ውጭ ላይ የሚገዛው አንድ አይደለም። እሱን ማሳያችኋለሁኝ። ሳሙናው ለፊታችሁ የሚስማማ መሆን አለበት። የኔ ፊት ለምሳሌ ወዛማ ነው። ለወዛማ ፊት የሚሆን ተብሎ ብዙ ፋርማሲ ሂጃለሁኝ። ብዙ ፋርማሲ ግን ለእኔ ፊት የሚሆን ቢሰጡኝም የማይሆን ነበር እና የሚገርማችሁ ነገር ሳሙናውን ያገኘሁበት አጋጣሚ በቃ አላህ የሆነ ነገር ለእናንተ መድኃኒት ሊያደርገው ሲፈልግ መንገዱን ያሳያችኋልና ልክ በወሩ ሂጄ ስመለስ የሆነ ቦታ ላይ እቃ ልገዛ አገለልኩኝ። እንደውም ሳሙናውን አስቤ ሳይሆን ሌላ እቃ ልገዛ ነበር። እህቴ ጋር ነበርና አገለን እና ስንጠይቃት ብዙ ነገር ገዛናት። ከዛ ከዚህ በፊትም ፋርማሲ ሰራ ነበር ምናምን እያለች ስታወራራን ኮጂክ የሚለውን ሳሙና ተሰቅሎ አየሁትና ኮጂክ የሚባለው ሳሙና ግን ለፊት ጥሩ ነው እንዴት ነው ስላት ያንቺ ፊትሽ ወዛማ ነው፣ ለወዛማ ፊት ደግሞ የሚሆነው ኮጂክ ሳይሆን አሁን የማሳያችሁን ሳሙና በኋላ ላይ ታወታላችሁ፣ ይሄ ሳሙና ነው የሚሆንሽ ብላ ሰጠች ማለት ነው። የሚገርማችሁ ነገር በቀን 2 ጊዜ ነው ያለችኝ። እኔ ያው ፈርቼ በጣም ደረቅ እንዳይሆን ብዬ በቀን 1 ጊዜ ነው የምጠቀመው። ግን በጣም የሚገርም ለውጥ አይቼበታለሁኝ። ክሬሙ እኔ መጀመሪያ ሆነ ፋርማሲ ሂጄ እዚህ ኮምቦቻ ማለት ነው ሰጠኝና እንትኑን ብቻ ነበር ያዘዘልኝ። ከአንዱ ጋር አንዱ ከተለየ አይሆንም ያልኳችሁ ለዛ ነው። አጋዥ ያስፈልገዋል ሁሉም። አንዱ ብቻውን አሁን ከዚህ አንዱን ብትጠቀሙት ዋጋ የለውም ማለት ነው። ሶስቱም ነው አስፈላጊነቱና ምን መሰላችሁ? ክሬሙን ከዚህ በፊት የሆነ ፋርማሲ በጣም ጎበዝ ማለት ነው። ከዛ እዛ ሂጄ ሳሳየው ይህንን ክሬሙን አዘዘልኝ። ክሬሙን አዞልኝ ግን የፀሐይ መከላከያውን አላዘዘልኝም ነበር። ጉድለቱ እሱ መሆኑ የገባኝ በኋላ ነው። እና ስጠቀመው ለውጥ የለውም። ማድሮ የሚያውነው ከዛ ውሎ የሚያውነው ሁልጊዜ ነው። ፊቴን ደግሞ ወይኔ ፊታችሁ ሲበላሽ በቃ ከዛ ምን አደረኩኝ? በቃ ቦሩ በሆነ አጋጣሚ ያወኳ ልጅ ነበረች እና እሷ ማታ ጀዛዋን ይክፈላት። ከዛ ቦሩ ብትሄጂ ጥሩ ነው ምናምን አለችኝ። እሷም ሂዳ ተሽሏታል እና ለዛም ብትሄጂ ጥሩ ነው አለችኝ። እዛ ሄጄ ልክ ዶክተሩ እንዳየኝ ወዳው ፊትሽ የመብለዝ ምክንያት ነው ያለበት ማለት ፀሐይ ነው፣ ለፀሐይም ሊሆን ይችላል ብቻ የተለያየ ክሬም ተጠቅሜ ነበር ምናምን አልኩት፣ ነገርኩት። ከዛ ያንኑ መድኃኒት ልክ እዚህ ኮምቦቻ ፋርማሲ ሂጄ አዘዘልኝ ሰው መድኃኒት አዘዘልኝና ተጽፎ ዝም ብዬ ነው ይዤ ሄድኩት። እሱ አልመሰለኝም። ፀሐይ መከላከያና እሱን አድርጎ ሰንስክሪን ማለት ነው እሱን አድርጎ ነው የሰጠኝ። ከዛ ልክ ፋርማሲ ሄጄ ስጠይቅ እዛ ያንን ክሬም ሰጡኝ። ከዛ ይማ ገዝቼው እኮ ምንም ለውጥ አላሳየኝም፣ በቃ ተይው እስኪ ሁለተኛው ያዘዘልኝን ስጪ ስላት ሰንስክሪኑን ሰጠችኝ። ከዛ የፀሐይ መከላከያው ማለት ነው እሱን ስትሰጠኝ በቃ ይሄ ክሬም ቤት ያለኝ አልገዛም ብዬ እና አጋጣሚ ስመጣው ያን ሳሙናውንም እግር መንገዴን አገኘሁኝ፣ ይዤው መጣሁ። ሶስቱንም ምንም ተስፋ አልነበረኝም፣ ምክንያቱም ክሬሙን ሞክሬዋለሁኝ። ስለሞከርኩ ተስፋ አልነበረኝም።
ግን የፀሐይ መከላከያና ሳሙናው ደግሞ አጋጣሚ ሆኖ በቃ ሶስቱ ነገር ሲሆን የሚገርም ለውጥ ልክ በማግስቱ በ3 ቀን በ4 ቀኑ ፊትሽ ለውጥ እያሳየ ነው የሚሉኝ እኔ ሳልል ማለት ነው ሰዎች። ከዛ ፊትሽ እየለቀቀ ነው ምናምን ሲሉኝ በቃ ደስ አለኝ። የኔ ያክል ለውጥ አለው ማለት ነው እያልኩኝ ተጠቀምኩት እላችኋለሁኝ። ዛሬ ያለሁበት እንደዚህ ያደረገኝ እሱ ነው። አልሐምዱሊላ በጥቂት ቀን ውስጥ ነው እንግዲህ ክሬሙ እንግዲህ ይሄ ነው። ክሬሙ ይሄንን ይመስላል። ጽፍላችኋለሁ ብዙ የሚታያችሁ አይመስለኝም ጽሁፉ። ይሄን ይመስላል። ይሄን ምንድነው የምታደርጉት? በስሱ ማታ ማታ ትቀባላችሁ። ያለበትን ቦታ በትንሽ በትንሿ ትቀባላችሁ። ከተቀባችሁ ይታያችኋል ብዬ ነበር ግን አይታይም። ከዛ ደግሞ እንግዲህ ሳሙናው ነው። ሳሙና ማን ነው? ይሄ ሰንስክሪኑ ነው የፀሐይ መከላከያው ማለት ነው። እሱን እንትን ትላላችሁ። ያው ቪዲዮ አቀራረጫ ላይ መጀመሪያ ስላስቀደምኩት ነው። ይሄንን ደግሞ ልክ ማታ የተቀባችሁትን ክሬም በሳሙና በሚስማማችሁ የኔ ወዛማ ስለሆነ ወዛማ ፊት ያላችሁ ልክ አሁን የማሳያችሁን ሳሙና ትጠቀማላችሁ። ከተጠቀማችሁ በኋላ ጠዋት ላይ ከደረቀ በኋላ የፀሐይ መከላከያው ተቀብታችሁ መውጣት ማለት ነው። ሳሙናው ይሄ ነው። ሳሙና ያልኳችሁ ደግሞ ይሄ ነው። የአቀራረጼ ላይ እንትን መሀል ስላስገባሁት ነው። ይሄ ደግሞ ያው ሳሙናው ነው። እንግዲህ ብዙ ቦታ ላይ ልታዩት ትችላላችሁ፣ ግን የሚስማማችሁ ማይመስላችሁ አለ። ይሄ ሳሙና በጣም 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 ትልቅ ለውጥ እኔ በአንድ ቀን ነው ለውጥ ያሳየኝ። ታጥቤ ያስታውቀኝ ነበር ፊቴና የመጀመሪያ ቀን ታጥቤ ሁለተኛ ቀን ስደግም በቃ የሚገርም ለውጥ ነው ያየሁበት። ይሄ በአጋጣሚ የተገዛ ሳሙና ማለት ስንት ጊዜ አስቤ ያልሄድኩበት ፋርማሲ አልነበረም፣ ያልሄድኩበት ዱባይ ሳይቀር ብዙ ቦታ ላይ ፋርማሲዎችን ጠይቄ ለፊት የሚስማማ ሳሙና አላገኘሁም ነበር። ግን አልሐምዱሊላ ሳሙናውም ክሬሙም የፀሐይ መከላከያውም ሆኖ ለእኔ በጣም የሚገርም ለውጥ ስላሳየኝ እናንተም ብትሞክሩት የሚጎዳ ነገር ስላልሆነ ሁሉም ቢሆን የሚጎዳችሁ ነገር አይደለም። ለውጥ እንኳ ባያሳይ እኔ ክሬሙን ብቻ በምጠቀምበት ሰዓት 15 ቀን የሚሆን ተጠቅሜዋለሁ። ምንም ለውጥ አላሳየኝም ነበረ። ከዛ የፀሐይ መከላከያው ሲጨመር ሳሙናው ደግሞ የሚስማማኝ ሲሆን በቃ የሚገርም ለውጥ ነው ያሳየኝና አልሐምዱሊላ። በዛ ደግሞ ዱአ አድርጉ። በጣም እኔ ብዙ ጊዜ ዱአ አድርጋለሁ ብላችሁ አታምኑም፣ ለፊቴ ማለት ነውና አልሐምዱሊላ ይሄን ይመስላል። እንግዲህ ይጠቅማችኋል ብዬ ያሰብኩትን ነው ዛሬ ያሳየኋችሁ ማለት ነው። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ላይክ ስታደርጉ የሰው 2 ሰው እንኳን በኔ ስበብ ማለት ነው 2 ሰው ከተሻለው በጣም ትልቅ ነገር ነውና ላይክ አድርጉት፣ ተጠቀሙት። እንደዚህ ያለባችሁ ሰዎች በተለይ አረብ ሀገር በሙቀት ምክንያት የመጣባችሁ በተለያየ በክሬም ምክንያት ፊታችሁ የበለዘ ብትጠቀሙት በጣም ትልቅ ታመሰግኑኛላችሁ። ሰላም አለይኩም።